መካከለኛው ምስራቅ እንደገና በስጋት ላይ ወድቋል። ባለፈው ቅዳሜና እሁድ በእስራኤልና በኢራን መካከል የተቀሰቀሰው እንደገና የጥቃትና የአጸፋ ጥቃት አዙሪት ቀጠናውን ወደ ጦርነት አፋፍ መልሶታል። ይህም ደካማ የሆነውን ዲፕሎማሲ የማክሸፍና ዩናይትድ ስቴትስን ከቴሄራን ጋር ወደ ሌላ ቀጥተኛ ግጭት ውስጥ የመግባት ስጋትን ፈጥሯል። የተከሰተው ነገር ለምን እንደሚያሳስብና በዓለም ላይ ካሉ እጅግ ተለዋዋጭ ግጭቶች አንዱ ስለሆነው የዚህ ቀውስ የወደፊት ዕጣ ፈንታ ምን እንደሚያስተምረን የሚከተለውን ማብራሪያ እንመልከት። ሰላም ጤና ይስጥልን ክቡራትና ክቡራን የሚዲያችን ተከታታዮች እንደምን አላችሁ? ዛሬም ከተመረጡ ጉዳዮች ጋር ወደ እናንተ መጥተናል። አብራችሁን ቆዩ። እስራኤል ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ በኢራን ውስጥ የሚገኙ ቦታዎችን በቦምብ ደብድባለች። ነገር ግን ይህ በድንገት የመጣ አልነበረም። ኢራን ቀደም ሲል በእስራኤል ላይ ሚሳኤሎችን ተኩሳ ነበር። ይህም በሊባኖስ ዋና ከተማ ቤይሩት ላይ እስራኤል ላደረሰችው ጥቃት ያጸፋ እርምጃ መሆኑን ገልጻለች። እስራኤልም ይህንን በዝምታ ለማለፍ ባለመፍቀዷ ያጸፋ ጥቃትን ሰንዝራለች። አሁን እያየን ያለነው ቀላል የሁለትዮሽ ግጭት አይደለም። እርስ በርሱ የተወሳሰበ የጥምረት ስምምነቶችና የፈረሱ የተኩስ አቁም ውሎች ጥምር ውጤት ነው። ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነታቸውን ከጀመሩ ከ3 ወራት በላይ ካለፈ በኋላም አሁንም በአደገኛ ሁኔታ ያልተረጋጋ ቀጠና ነው። በዚህ ቀውስ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይገኛሉ። እሳቸው ከቴሄራን ጋር ያላቸውን አደገኛ የዲፕሎማሲ ውጥረት በአንድ በኩል ለማስቀጠል እየሞከሩ፣ በሌላ በኩል ደግሞ ዋሽንግተን ከምትፈልገው ፍጥነት በላይ እየተጓዘች ያለችውን እስራኤልን ለማረጋጋት የሚታገሉ ሰው ናቸው። ኢራን በእስራኤል ላይ በሚሳኤል ጥቃት በሰነዘረችበት ወቅት ትራምፕ ስልክ አንስተው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የአጸፋ እርምጃ እንዳይወስዱ እንደነገሯቸው ተዘግቧል። አደጋው ግልጽ ነበር። የእስራኤል የአጸፋ ጥቃት ከኢራን ጋር ያለውን ስስ ዲፕሎማሲ ሊያፈርሰው ይችላል። ይህንኑ ዲፕሎማሲ ከጥቂት ቀናት በፊት በመጨረሻም ምዕራፍ ላይ እንደሚገኝ ገልጸው ነበር። ከጥቂት ሰዓታት በኋላ ግን እስራኤል ኢራንን አጠቃች። ትራምፕ በኋላ ላይ ስለ ጉዳዩ በቢቢሲ ሲጠየቁ ከኔታንያሁ ጋር ሲነጋገሩ የእስራኤል አውሮፕላኖች ቀድሞውኑ በአየር ላይ ነበሩ ብለዋል። የኔታንያሁ ድርጊት እሳቸውን የመቃወም አለመሆኑንም ሲያስረዱ አንድ ነገር እንዲያደርግ ከነገርኩት ያደርገዋል ብለዋል። ነገር ግን የክስተቶች ቅደም ተከተል የበለጠ የተወሳሰበ ታሪክን ያሳያል። የአሜሪካው ተደራዳሪ አሮን ዴቪድ ሚለር ነገሩን በግልጽ አስቀምጠውታል። ትራምፕ ለኔታንያሁ የሰጡት ቢጫ መብራት ነው፣ ቀይ መብራት አይደለም፣ አረንጓዴም አይደለም። በጥንቃቄ ለአንድ ዙር ብቻ ቀጥል የሚል። በእርግጥ በተግባር ሲታይ እስራኤል ቢያንስ የዋሽንግተን የዝምታ ፈቃድ ሳይኖራት ኢራንን ልትመታ አትችልም። ዩናይትድ ስቴትስ የኢራቅ ወረራ ከተካሄደበት ጊዜ ወዲህ በዚህ ወቅት በቀጠናው ትልቁን ወታደራዊ ስምሪት ይዛለች። በእስራኤል ውስጥ በቀጥታ ከእስራኤል መከላከያ ሰራዊት IDF ጋር አብረው የሚሰሩ በመቶዎች የሚቆጠሩ የአሜሪካ ወታደራዊ አባላት አሏት። የአየር መስመሮች ከአሜሪካ ማዕከላዊ እዝ ጋር ቅንጅት ያስፈልጋቸው ነበር። እንዲያውም IDF ራሱ ለእስራኤል ጋዜጠኞች እንደተናገረው ከአሜሪካ ጦር ጋር ሙሉ ቅንጅት ነበረው። የአሜሪካ ጦር በግጭቱ ወቅት ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን መትቶ ለመጣል እንኳን ረድቷል። ታዲያ ኔታንያሁ በኢራን ላይ ያጸፋ እርምጃን ሲወስዱ ትራምፕን መቃወማቸው ነበርን? በእርግጠኝነት አይደለም። ነገር ግን ኔታንያሁ ዋሽንግተን እስከምትፈቅደው የመጨረሻ ገደብ ድረስ መግፋታቸው ነበር። እናም ትራምፕ ወደውም ይሁን ሳይወዱ እንዲሆን ፈቅደዋል የሚሉ ተንታኞች ብዙዎች ናቸው። በኢራን በኩል ያደረገችውን ጥቃት ስንመለከት የተሰላ ቁማር እንደሆነ
እናስተውላለን። አሁን ነገሩ በስትራቴጂክ ረገድ በጣም አስገራሚ የሚሆነው እዚህ ጋር ነው። ምክንያቱም ኢራን በእስራኤል ላይ ለመተኮስ የወሰነችው ውሳኔ በችኮላ የተደረገ አልነበረም፣ የተሰላ እንጂ። ኢራን በእስራኤል ላይ በሚሳኤል ጥቃት የሰነዘረችው በሊባኖስ ላይ ለተሰነዘረው የእስራኤል ጥቃት ምላሽ ለመስጠት ሲሆን፣ ይህ ደግሞ በራሷ በኢራን መሬት ላይ ለደረሰው ጥቃት ቀጥተኛ የአጸፋ እርምጃ ያልሆነበት የመጀመሪያው ጊዜ ነው። ይህ ደግሞ ትልቅ ስትራቴጂካዊ ትርጉም አለው። ምክንያቱም ቴህራን መልእክት እየላከች ነበር። ከዩናይትድ ስቴትስ ጋር ያላት የተኩስ አቁም ስምምነት ዕጣ ፈንታ በእስራኤልና በሊባኖስ ሂዝቦላ መካከል ከሚሆነው ጋር የተያያዘ ነው። ሁለቱን መነጣጠል አይቻልም። ኢራን ለእስራኤል ጥቃት እንደ ዋና ጋሻ የምትቆጥረው በሂዝቦላ ላይ የምታደርገውን ጥቃት እስራኤል ከቀጠለች ራሷ ጉዳት እየደረሰባትም ቢሆን ኢራን ምላሽን ትሰጣለች። በሌላ በኩል ኢራን ትራምፕን እየፈተነች ነበር። አሜሪካውያን የእስራኤልን የአጸፋ ጥቃት ለመደገፍ ምን ያህል ይጓዛሉ? ኢራንን በቀጥታ ለመምታት ከእስራኤል ጋር ይተባበራሉን? ቴህራን በዋሽንግተንና በቴል አቪቭ መካከል ስለ ጦርነቱ አቅጣጫ የበለጠ ውጥረት መፍጠር በቻለች ቁጥር በድርድር ጠረጴዛው ላይ የበለጠ ተደማጭነት ታገኛለች ማለት ነው። እናም ውጤቱ ከኢራን አንጻር ሲታይ የሚያበረታታ ነበር። ትራምፕ በይፋ ራሳቸውን ማራቅን መርጠዋል። ሁለቱንም ወገኖች በተመሳሳይ መልኩ በመኮነን ወገንተኝነትን ሳያሳዩ ወደ ዲፕሎማሲ እንዲመለሱ ጥሪ አቅርበዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ይህንን የጥንካሬ ምልክት አድርገው በመውሰድ የኢራን ወታደራዊ ጥቃቶች ከዩናይትድ ስቴትስ ጋር ያለውን የድርድር አቋም እንዳጠናከረው አስታውቀዋል። ዲፕሎማሲንና መከላከያ ኃይልን ወይንም ወታደራዊ እንቅስቃሴን በራሳቸው ቃላት የብሔራዊ ኃይል ሁለት ክንፎች ሲሉም ገልጸዋቸዋል። እዚህ ላይ አንድ ጥያቄ እናንሳ። ለመሆኑ ኢራን ምን ትፈልጋለች? ትራምፕስ ለስምምነቱ ለምን ቸኮሉ? የዚህን ሂደት ማጠቃለያ ለመረዳት ኢራን በትክክል ምን እየፈለገች እንደሆነ ማወቅ ያስፈልጋል። የቴህራን ኢኮኖሚ በከባድ ጫና ውስጥ ይገኛል። የአሜሪካ የባህር ኃይል በሀገሪቱ ወደብ ላይ የጣለው እገዳ ቀደም ሲል የነበረውን አስከፊ የኢኮኖሚ ቀውስ ይበልጥ አባብሶታል። የኢራን አመራሮች ከዋሽንግተን ጋር ወደ ድርድር ሲገቡ ሁለት አጣዳፊ ቅድሚያ የሚሰጣቸው ጉዳዮች አሏቸው። የመጀመሪያው ገንዘብ ነው። በተለይም የማዕቀብ መነሳትና የታገዱ በ10 ቢሊዮን የሚቆጠሩ የነዳጅ ገቢ ዶላሮች እንዲለቀቁ ማድረግ። ሁለተኛው ደግሞ እስራኤል በሊባኖስ በሚገኘው የሂዝቦላ ቡድን ላይ የምታደርገውን ወታደራዊ ጥቃት እንድትገታ ማድረግ ነው። በቴህራን ስትራቴጂካዊ ስሌት መሰረት ሂዝቦላ እስራኤል በራሷ በኢራን ላይ ተጨማሪ ጥቃት እንዳትሰነዝር የሚከላከልላት ጋሻ ነውና። ቴህራን ከላይ የጠቀስኳቸውን ፍላጎቶቿን ለማሳካት በእጇ ላይ የማስገደጃ ካርድ እንዳለ ታምናለች፣ የሆርሙዝ ወሽመጥ። ትራምፕ ደግሞ የዚሁ ማስገደጃ ኃይል እጥረት አለባቸው። የሆርሙዝ የባህር ወሽመጥ መዘጋት የነዳጅ ዋጋን በከፍተኛ ሁኔታ እንዲንር ማድረጉ የአሜሪካ ኢኮኖሚ አጣብቂኝ ውስጥ ከቶታል። የአሜሪካ የአጋማሽ ዘመን ምርጫ እየተቃረበ በመሆኑ ትራምፕ ረጅም ጊዜ ለሚወስድ ግጭት ያላቸው ፍላጎት ውስን ነው። የኢራን አመራሮች ይህንን ሁኔታ በግልጽ የተረዱት ይመስላል። ትራምፕ ሌላ ጦርነት ከመክፈት ይልቅ ስምምነት መፍጠርን አጥብቀው እንደሚፈልጉ ተገንዝበዋል። ይህንንም ፍላጎታቸውን በቅድሚያ ለማስገደድ ጠንከር ብለው ለመግፋትና ማንኛውም ስምምነት ከመፈረሙ በፊት ተጨማሪ ጥቅሞችን ለመውሰድ እየተጠቀሙበት ይገኛሉ። ትራምፕ እሁድ ዕለት እንደ ስምምነቱ አካል ማዕቀቦቹን በቅድሚያ ያነሳሉን? የታገዱትንስ የኢራን ሀብቶች ይለቃሉን? ተብለው በቀጥታ ተጠይቀው ነበር። መልሳቸውም አንድ ቃል ብቻ ነበር፣ አይሆንም የሚል። ምናልባትም እስካሁን ምንም አይነት ስምምነት ላይ ያልተደረሰው ለዚህ ሳይሆን አይቀርም። ታዲያ ይህ ሁኔታ ወዴት ያመራናል? ትራምፕ ስምምነቱ
በ2 ወይም በ3 ቀናት ውስጥ ሊደረስ እንደሚችል ይናገራሉ። ስምምነቱ ከተደረሰ በኋላ ወዲያውኑ የሆርሙዝ የባህር ወሽመጥ እንደሚከፈትም አጥብቀው ይሞግታሉ። ሆኖም ግን ትልቅ ስኬት ሊቃረብ ነው ሲባል ሌላ አዲስ ውጥረት ይከሰትና ነገሮቹን ከጫፍ ወደ ኋላ ይጎትታቸዋል። ኔታንያሁ የትራምፕን ዲፕሎማሲ የሚያወሳስቡ እርምጃዎችን መውሰዳቸውን ቀጥለዋል። ቤሩትን መምታት፣ የኢራንን አጻፋዊ ምላሽ መቀስቀስና ዋሽንግተንን ለማይመች ሁኔታ መዳረግ። ትራምፕ ባለፈው ሳምንት በኔታንያሁ ላይ የስድብ ናዳ በማውረድ ሊባኖስን ለማጥቃት መፈለጉ እንደሚያበሳጫቸው መግለጻቸው በተለያዩ ሚዲያዎች ተዘግቧል። ሆኖም ግን ወሳኙ ወቅት ሲመጣ ለእስራኤል ቀይ መብራት ሳይሆን ቢጫ መብራትን አሳይተው አልፈዋቸዋል። በሌላ በኩል ኢራን ጉዳዩ ቀይ መስመሯ እንደሆነ ለማሳየት በሊባኖስ ሳቢያ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን ለመተኮስ በቃች። በዚህ ሁኔታ ውስጥ ደግሞ አሁንም ከድርድር ጠረጴዛው እንዳራቀች ትናገራለች። እያንዳንዱ ውጥረት መባባስ የሁሉንም ወገኖች ትዕግስት ይፈትሻል። እያንዳንዱ የተሳሳተ ስሌት ዩናይትድ ስቴትስንና ኢራንን ወደ ቀጥተኛና ሙሉ ወደ ሆነ ጦርነት ሊመልሳቸው ይችላል። ይህ ደግሞ ቀጠናውን እስካሁን ካየነው ከማንኛውም ነገር በላይ በከፍተኛ ሁኔታ የሚቀይር ይሆናል። ለአሁኑ አበቃን። በቀጣይ ዘገባዎች እስከምንገናኝ መልካም ቆይታ